ክብር ለጌታ ይሁን። ዛሬ አንድ መልእክት ይዤ መጥቻለሁኝ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔርን ዓላማና የእግዚአብሔርን ፈቃድ አትሳቱ የሚል አንድ መልእክት ይዤ ወደ እናንተ መጥቻለሁ። በጣም ብዙ ጊዜ ሰዎች የእግዚአብሔርን ዓላማና የእግዚአብሔርን ፈቃድ እንስታለን። መጽሐፍ ቅዱሳችን ላይ ሄደን ስንመለከት ሁለት ስፍራ ላይ ደቀ መዛሙርቱ በሁለት ክፍሎች ላይ አንደኛው በማቴዎስ ሁለተኛ ደግሞ በሐዋርያት ሥራ ምዕራፍ 1 ላይ የእግዚአብሔርን ፈቃድ የእግዚአብሔርን ዓላማ ስተው እንመለከታለን። እና በጣም ብዙ ጊዜ ለእግዚአብሔር ቅርብ ነን የምንል ሰዎች እንዲሁም ደግሞ መንፈሳዊውን ዓለም እናውቃለን የምንል ሰዎች በጣም ብዙ ጊዜ የእግዚአብሔርን ፈቃድ የእግዚአብሔርን ዓላማ እንስታለን። እና ማቴዎስ ወንጌል ምዕራፍ 20 ላይ ስንመለከት ሁለቱ ደቀ መዛሙርት የዘብዴዎስ ልጆች ዮሐንስና ያዕቆብ ጌታ ኢየሱስ ክርስቶስን የጠየቁት በጣም የሚደንቅ ጥያቄ አለ። በጣም የሚገርም ጥያቄ አለ። የጠየቁት ምንድን ነው? በመንግስት ሁለታችን በግራና በቀኝ እንድንቀመጥ ፍቀድልን የሚል ጥያቄ አቀረቡለት። እና ይሄ ጥያቄ በጣም የሚደንቅ ጥያቄ ነው። ስጋዊነት የተሞላው ጥያቄ ነው። የእግዚአብሔርን ፈቃድ ያልሆነ ጥያቄ ነው። የእግዚአብሔርን ሐሳብ የሳተ ጥያቄ ነው። እና ይሄ ለምንድን ነው ሰዎች የእግዚአብሔርን ፈቃድ የእግዚአብሔርን ሐሳብ የሚስቱት ብለን ስናይ የመጀመሪያው የእግዚአብሔርን ፈቃድና የእግዚአብሔርን ሐሳብ ሰዎች የሚስቱት ስጋውያን ስለሆኑ ወይም ደግሞ ራስ ወዳድ ወይም ደግሞ ያልሞተ ማንነት በሰው ሕይወት ውስጥ ሲገኝ ብዙ ጊዜ ከእግዚአብሔር ፈቃድና ሐሳብ ይልቅ የራሳችንን ሞቲቭ የራሳችንን ፍላጎት እናስቀድማለን። እና ጌታ ኢየሱስ ክርስቶስ ገሰጻቸው። ልክ አልነበሩ። ከእግዚአብሔር ፈቃድና ሐሳብ ይልቅ የራሳቸውን ሐሳብ የራሳቸውን ፍላጎት ነው የጠየቁት። እና ጌታ ኢየሱስ ክርስቶስ አንድ ነገር አስተማራቸው። ከእናንተ ከፍ ያለ ቦታ ላይ መቀመጥ የሚፈልግ ወይም ትልቁን ፖዚሽን መያዝ የሚፈልግ የሁሉ የበታች ወይም ደግሞ የሁሉ አገልጋይ ይሁን ብሎ ትልቅ መልእክት ነገራቸው። ስለዚህ ከፍታ የሚገኘው በመንፈሳዊ ዓለም ወይም ከፍታ የሚገኘው በእግዚአብሔር ዓለም ውስጥ የሁሉ የበታች በመሆን ራስን በማዋረድ ራስን ዝቅ በማድረግ ነው እንጂ በዓለም እንዳለው ራስን ከፍ ከፍ በማድረግ የሚገኝ ክብር እንደሌለ ጌታ ኢየሱስ ክርስቶስ ተናገራቸው። ዛሬም ጌታ መልእክት አለው ለእያንዳንዳችን። ከፍ ማለት የሚቻለው በእግዚአብሔር ዓለም ውስጥ ትሑት ስንሆን፣ ዝቅ ስንል፣ ከራሳችን ይልቅ ወንድማችንን ስናስቀድም፣ ስጋዊ ማንነታችንን ስንገድል፣ የራስ ወዳድ ስሜታችንን ስንገድል፣ በእግዚአብሔር ጸጋ ስናሸንፍ ያን ጊዜ ከፍ ማለት ይቻላል። ኢየሱስ ክርስቶስ ጌታ ነው። ሁለተኛው በጣም የሚገርመኝ ክፍል ሐዋርያት ሥራ ምዕራፍ 1 ላይ ያለው ክፍል ነው። እና በዚህ ክፍል ላይ ጌታ ኢየሱስ ክርስቶስ ሊያርግ ወይም ከሞት ከተነሳ በኋላ ደቀ መዛሙርቱን ሰብስቧቸው ሊያርግ ባለበት ተልእኮ ታላቁን ተልእኮ ሊሰጣቸው ባለበት ጊዜ ላይ ያነሱት ጥያቄ በጣም የሚደንቅ ነው። ምንድነው ያነሱት ጥያቄ? ጌታዊ በዚህ ወራት ነው ወይ መንግስትን ለእስራኤል የምትመልሰው ብለው ጠየቁት። እና ጌታ ኢየሱስ ክርስቶስ ምን ብሎ መለሰላቸው? እኔ እኮ የመጣሁት አላቸው ከሮም አገዛዝ እናንተን ነፃ ለማውጣት ሳይሆን፣ በወቅቱ እስራኤላውያን በሮም አገዛዝ ውስጥ ነበሩ። ስለዚህ ከሮም አገዛዝ ነፃ ላወጣችሁ ሳይሆን የመጣሁት የአዳም ዘር ሁሉ ጠላት ከሆነው ከኃጢአት አርነት ላወጣችሁ የመጣሁት ከኃጢአት ነፃ ላወጣችሁ ነው የመጣሁት። ስለዚህ ሞቲቫችሁ ልክ አይደለም፣ ሐሳባችሁ ልክ አይደለም፣ ዓላማውን ስታችኋል ወይም ደግሞ አልተረዳችሁም። እንግዲህ ቀጥሎ ያለውን ቁጥር ስንመለከት ጌታ ኢየሱስ ክርስቶስ መንፈስ ቅዱስ በእነሱ ላይ እንደሚመጣ ከዛ በይሁዳ በሰማርያ እስከ ምድር ዳርቻ ሁሉ ምስክሮች እንደሚሆኑ መንፈስ ቅዱስ በኃይል በእነሱ ላይ እንደሚወርድባቸው ተናገራቸው። ስለዚህ ወንጌልን ይዛችሁ ለመሄድ ነው የጠራኋችሁ
3 ዓመት ተኩል ያሰለጠንኳችሁ እንጂ ከእስራኤል አገዛዝ ከሮማ አገዛዝ ነፃ አውጥቻችሁ በእስራኤል ላይ ልነግስ አይደለም የመጣሁት። ኢየሱስ ክርስቶስ ጌታ። ስለዚህ በጣም ብዙ ጊዜ የእግዚአብሔርን ሐሳብ እንስታለን። ለእግዚአብሔር የቀረብን ሰዎች የራሳችንን ማንነት በመንፈስ ቅዱስ ኃይል የማናሸንፍ ከሆነ ከእግዚአብሔር ዓላማ እንጎላለን፣ ወይም የእግዚአብሔርን ሐሳብና ዓላማ መረዳት አንችልም። ዛሬ አንድ በረከት ልባርካችሁ። በሕይወታችሁ ዘመን ሁሉ የእግዚአብሔርን ዓላማ የእግዚአብሔርን ሐሳብ የምትረዱበት መንፈሳዊ ዓይኖቻችሁ የተከፈቱ ይሆኑ። ጥበብ የእግዚአብሔር ቃል ይብራላችሁ። የሰማያዊ ጥበብ የምትረዱበት የእግዚአብሔር ጸጋ ከእናንተ ጋር ይሁን። አሜን።